እንኳን ልንመሰጋገን እንዴት ነው ላመሰግናችሁ ነው የመጣሁት። ጌም ሌላ ቀን እጫወታለሁ አይሻልም? ጌም ሌላ ቀን ብጫወት ይሻለኛል። ዛሬ እናንተን ቴንኪው ለማለት ነው የመጣሁት ፋሚሊ። እመስላለሁ እንዴ? በጣም ብዙ ጥያቄ እየጠየኩ ነው ከስር። እግዚአብሔርን እኔ መማል ነው የቀረኝ። ወለድሽ እንዴ? የወለድኩ ይመስላለሁ ነው? አያስታውቅም ልጄ። አይናፋር ነው በነገራችሁ ላይ በእኔ ነው የወጣው። ለዛ ነው። አመሰግናለሁ የኔ ቆንጆ። ይህን ነኝ። አመሰግናለሁ። ድብቅ ነው በቃ ለዛ ነው የማያስታውቀው። ያው እንደነገርኳችሁ ነው። አይናፋር ነው ለዛ ነው። በእርግጥ ያው እንደ እንትን ብዙ አልከበደኝም። እንዴት ነው ብዙ አልከበደ። አመሰግናለሁ የኔ ቆንጆ። ይህን ነኝ ይላል። አመሰግናለሁ። ብዙ አልከበደኝም ማለት ያው ሆዴ ያን ያህል በጣም ትልቅ አይደለም እና እሱ አልከበደኝም። ከዛ ውጭ ያሉት ስሜቶች ግን እንዳሉ ናቸው። ያው ምግብ አለመስማማቱ እንዳለ ነው። ሽታ ስቲል ነው እንዳለ ነው። በጣም እተኛለሁ። እሺ ኧረ ተኝ የሚል ኮሜንት አየሁና እተኛለሁ። ያው እህቶቼ ላመስግን ዛሬ ብዬ ነው የመጣሁት። እውነት አንዳንዴ እንዴት ነው ለተደረገላችሁ ነገር ቴንኪው ማለት ጥሩ ነው። በነገራችሁ ላይ አመስጋኝ ስትሆኑ ነው ብዙ ነገሮችን የምታገኙት እና በተሰጣችሁ ነገር ሁሌ የምታማርሩ ከሆነማ ጥሩ አይደለም እና እኔ እህቶቼን ቴንኪው ለማለት ነው የመጣሁት። ከዛ በኋላ ተኛለሁ። ያው በምስጋና ውስጥ ብዙ ነገር ይገኛል። ፈጣሪንም እኮ ቴንኪው ስትሉት ነው ሌላ ነገር የሚጨመርላችሁ አይደል? ለተሰጣችሁ ወይም ላገኛችሁት ነገር ማመስገን ጥሩ ነው። ከዛ ባለፈ ደግሞ የምታገኙት ነገር ይኖራል ብዬ እየመለሰችልኝ አይደለም፣ እየላኩላት እየመለሰች አይደለም። ወይ ቢያንስ የሆነ አክል ሰው ሄዱና መልሽ ለባባት። ሄሎ ወይ ወንድሜ፣ መግቢያው ጠፍቶኝ እኮ ነው በእናትህ መውጫው ማለት አሁንም አግኝቼዋለሁኝ። ወጣሁኝ በቃ ፈጣሪ ረዳኝ አልኩኝ። ከዛ ቻው። ወይ ጉድ! ላይቭ ግን ይከብዳል እውነት ጋይስ። ልተኛ ነው ብላለች። አያችሁ አይደል? እኔ ኢንቫይት ሳረግላት ነው ሰው የምትተኛው እንቅልፏ የሚመጣው። እስካሁን ድረስ ላይቭ ላይ ቁጭ ብላ እኔ ስለከላት ልተኛ ነው። ኦኬ እሺ። ያው ለሶስተኛ ጊዜ ለመጨረሻ ጊዜ ልኬያለሁ። ለመጨረሻ ጊዜ ልኬላታለሁ። አሁን ካልመለሰች አውቀንኛ ጊዜ ነው የምንሰጠው። ጊዜ እንሰጥሻለን። እንግዲህ በቃ እንደተለመደው ሁሌ እንዳኮራችሁ ማይኛ ፋሚሊዎቼ ዛሬ ለምኝ ነው። ኧረ እባክህ ምነው ፈራ እንዴ? አይዞህ
አይዞህ ችግር የለውም እንደነገርኩህ አንበሳም ገለሻል አላልከኝ ስሚኝ የእኛ ጋር ሽንፈት ኖሮ እንደማይፈቀድልሽ እኔ ሽንፈትን አልወድም ማነው ሽንፈትን የሚወደው እኔ አንተ አስለቅሼ እንዳላስወጣሽ ተግሬያለሁ ፋሚሊዎች ነት እንዲማ ታማምን ገባችሁ ታዲያ ለኔ መጨረሻ ታይም ላይ ብዙ ጊዜ ማሸነፍ ነው እኔ ደግሞ መጨረሻ ምናምን አይደለም ተጀምሮ እስከሚያልቅ ነው ማሸነፈው ልዩነቱ እዚህ ጋር ነው አንዴ ማለት ችግሩ እኮ አንዴ በስህተት እራሳችን ቤስት ኦፍ ስሪ ማለት እስከ ማለት ነው እኔ አንድ ነው የተቀበልኩት አልፈልግም ያው መሸነፍሽን እኮ ምን ማረጋገጥ ነው ስለዚህ ችግር የለውም ማንኛውም ቤስት ኦፍ ስሪ ነው እሺ ጋይስ እንዳንሸነፍ ምናምን ልክ ሌላ ነገር አታፈራም እባክህ አሳይሃለሁ እሱን ምነው ቤትሽን ለማስረዳት በጣም ይዟል እንዴ ቆይ አንተ ከቤቴ ጋር ልትገዛው ነው ወይ ልጅጠሉ አይ ሞሞ ብቻሽን ሻርልሽ ነገር ለማየት ብቻሽ ካሮንሽ ደግሞ ብዙ ሰዎች አሉ ከቡድን ከዚህ በኋላ ምንም ችግር የለም አንተ እንዳትለኛት ስለነበረ አው ራሴ ቤድሩም ባለ አለችኝ የራሴ ክላስ እዛ ነው ያለሁት ከዛ ውጭ ያለውን ደግሞ አሳያለሁ ከፈለክ ኦኬ ይሁንልሽ ጋይስ ከተሸነፍኩኝ ተሸነፍኩኝ ማይ ፋሚሊ እንግዲህ በጣም ነው የምወዳችሁ ታውቃላችሁ አይደል ላይቭ ላይ እንደሆንኩ እያወቀ ቢደውል ሰው አለ እኔ ነው አይ ካንቺ ጋር አይደለም ይቀጣ ጋይስ እንዳንሸነፍ ቢያንስ የማሸነፈን ሶስተኛውን ጨዋታ መልገማል በእናታችሁ እውነት እኔ እንደነገርኳችሁ ነው ሽንፈትን አልወድም ብዙ ጊዜ እኔ ደግሞ ከማውራት አድርጎ ማሳየት ያስደስተኛል ታውቃላችሁ እና በተግባር ለማለት ያህል ነው አቁነጠነጠኝ እሺ ታውቃላችሁ በደንብ ታብታብ አድርጉ ፋሚሊ እንዳይደክማችሁ እንዳታቆሙ ታብ በጣም እኔ የምልሽ አሁን ምናልባት ስለመሸም ሊሆን ይችላል የኔ ኦዲየንሶች የሚተኙበት ታይም ነውና መጀመሪያ እኮ አንተ ነበርክ ያዙኝ ልቀቁኝ እያልክ የነበረው አዳምጪኛ መጀመሪያ የኔ ኦዲየንሶች በዚህ ሰዓት የሚተኙበት ነው ከሌሊቱ 6 ሰዓት ስለዚህ ሌላ ጊዜ በጊዜ የሚመችሽ ቀን ንገሪኝና በጊዜ 2 ሰዓት ወይ 3 ሰዓት ላይ እንጀምር ከዛ ጌሙን ያኔ አሸንፈሽኝ ከሆነ የፈለግሽውን ቅጣት ትቀኛለሽ ችግር የለውም ይኸውልህ አሁንም አሸንፋለሁ ያኔም አሸንፋለሁ ምንም እንዳታስብ ችግር የለውም እሱ ነው የምናየው አይዞህ የት ሄደ የመጀመሪያው ፉከራ ታዲያ ቅድም እኮ በጣም ምንጮት ያልኩሽ ምንም ችግር የለውም በጣም እየፎከርክ ነበር ሽንፈት አይደለም አረ በጣም እየፎከርክ ነበር ያው ላስታውስ ብዬ ነው ኤኒዌይስ ታብታብ ያረጋችሁ ጋይስ እሺ ለማንኛውም ራችን ማይማ ሲፋሚሊዎች ዛሬ ለምን ነው አረባክ ነው ፈራ አይዞ አይዞ አንተ አስለቅሼ እንዳላስወጣሽ ተግሬያለሁ ፋሚሊዎች ነት እንዲማ ታማምን ገባችሁ ሰዎች
ለኔ መጨረሻ ታይም ላይ ብዙ